ኤፕሪል አላልማ ሚሽን ዝገባ ሊያልቅ በትክክል 10 ቦታዎች ብቻ ናቸው የሚቀሩን። በዛሬው ቪዲዮ በአብዛኞቻችሁ ጥያቄ መሰረት የአላልማ ሚሽን ፕሮቶኮል እንዴት እንደሚሰራ እናሳያችኋለን። ከ10 ዓመት በላይ ኤክስፒሪየንስ ካለው ቀርሜሎስ ቱር ጋር አላልማ ቬርቬ ኦፊሻሊ መርጅ በማድረግ ፉል ኮርፖሬት ሚሽን ለደንበኞቹ አዘጋጅቷል። ይህን ከ10 ዓመት በላይ የቆየ ኤክስፒሪየንስ አላልማ ቬርቬ ጋር ስናስተሳስረው ለደንበኞቻችን ሙሉ እምነትና ዋስትና እንድንሰጥ ይረዳናል። በኢትዮጵያና በዩኤኢ ባሉን 4 ቢሮዎች ቃል ብቻ ሳይሆን የምንገባው ውጤቱን በውኑ ያዩታል። ከኢትዮጵያ ፋውንደርነት ወደ ኢንተርናሽናል ፋውንደርነት ለመቀየር 5 ስቴሽኖችን መከተል ይጠበቅቦታል። ስቴሽን 1 ዘጌት። በዚህ ስቴሽን ኢትዮጵያ ውስጥ ባሉት ቢሮአችን መጥተው ስለ ካምፓኒው በዝርዝር ካስረዱ በኋላ ፓስፖርቱን በማሳየት ኢንቴክ ፎርም ሞልተው 30,000 ብር ብቻ በመክፈል ይመዘገባሉ። ስቴሽን 2 ዘ ፎርጅ። ለሚከፍቱት ካምፓኒ በበቂ ሁኔታ ፐርሰናል ትራክ ከተዘጋጀሉት በኋላ በዲጂታል ሴትአፕ መሰረት ካምፓኒውን አዲስ አበባ ሳይለቁ ዩኤኢ ውስጥ ይሰፍራል። ስቴሽን 3 ዘ ብሪጅ። እዚህ ስቴሽን ላይ ከደረሱ እንኳን ደስ ያሉት የዩኤኢ ኢንቨስተር ቪዛ መጥቶሎታል ማለት ነው። ቀርሜሎስ ኮርፖሬት ቱሩን ኦርጋናይዝ በማድረግ ኦሪየንቴሽን፣ የት፣ ወዴት፣ መቼ የሚሉትን ጥያቄዎቻችሁን በመመለስ እናንተ ኔትወርኪንግ ላይ ብቻ ፎከስ እንድታደርጉ ይረዳዎታል። ስቴሽን 4 the activation። በማንኛውም ላይን ላይ አይቆምም፣ ምክንያቱም እኛ የት እና እንዴት የሚለውን ጥያቄዎትን ገና ሳይጠይቁን በውጤት እናሳዩታለን። ስቴሽን 5 the legacy። ይህ የጉዟችሁ ማጠቃለያ ሳይሆን አዲሱ የህይወታችሁ ምዕራፍ መጀመሪያ ነው። ኢንተርናሽናል ላይሰንስ ኤንድ ሰርቲፊኬት እንዲሁም ዩኤኢ ኢንቨስተር አይዲ በእጃችሁ ስትቀበሉ የሚሰማችሁ ስሜት ልዩ ከመሆኑ ባሻገር ስራችሁ ኢንተርናሽናል ማርኬት ይደርሳል። እኛ ጋር ወሪ ትራንስፈር ፕሮቶኮል ስላለ ጭንቀቱን፣ ግራ መጋባቱን እንዲሁም እርግጠኛ አለመሆኑን ለኛ ይሰጡን እና በምላሹ ሰላምና ስኬቱን እንሰጡታለን። ይህን ስኬት መጨበጥ አማራጭ አይደለም፣ የግድ መሳካት ያለበት ግብ ነው። ዋትስአፕ ላይ ባለው ስልካችን ወይም ደግሞ ዲስክሪፕሽን ውስጥ ባለው አድራሻችን መጥተው ይመዝገቡ። በትክክል የቀሩን 10 ቦታዎች ብቻ ሲሆኑ ይፍጠኑ።